ሰላም እንዴት ናችሁ? የቻናሌ ቤተሰቦችና ተከታዮች እኔ ደህና ነኝ። ክላስ እንዴት ነው? አሪፍ ነው። በዚህኛው ቻፕተር ላይ የኢመርጂንግ ቴክኖሎጂ ቻፕተር 2 ዛት ኢዝ ዳታ ሳይንስ ኦኬ የሚለውን እናያለን። ኦኬ ቻፕተር 2 ዳታ ሳይንስ ኢዝ ዋት ዳታ ሳይንስ ኢዝ ዋት አር ኢንፎርሜሽን ዋት አር ዴታ ዋት አር ጀስት ኢንፎርሜሽን ዳታ ሳይክል ፕሮሰሲንግ ሳይክሎች አሉ። እነሱን አብረን እናያለን። ኦኬ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ኦኬ ጀስት ወደ ትምህርቱ እንሄዳለን። ኦኬ ዋት ኢዝ ዳታ ሳይንስ? ኦኬ ዳታ ሳይንስ ማለት ምን ማለት ነው? ዳታ ሳይንስ ኢዝ ኤ መልቲ ዲሲፕሊናሪ ፊልድ ይለናል። ኦኬ ዳታ ሳይንስ ኢዝ መልቲ ዲሲፕሊናሪ ፊልድ ነው ማለት ብዙ ፊልዶች ኢንቮልቭ ያደርጋሉ ወይም ደግሞ ብዙ ሳይንሶች ኢንቮልቭ ያደርጋሉ። ለምሳሌ ፍሮም ኮምፒውተር ሳይንስ ፊልድ፣ ፍሮም ማቴማቲክስ ፊልድ፣ ፍሮም ዋት ስታቲክስ ፊልድ ኢንቮልቭ ሊያደርጉ ይችላሉ ማለት ነው። መልቲ ዲሲፕሊናሪ ማለት ዲፈረንት ፊልድ ኤሪያዎች ምን ያደርጋሉ? ኢንቮልቭ ያደርጋሉ ማለት ነው። ኦኬ ዛት ዩዝስ ዋት ሳይንቲፊክ ሜተድ ምን ይጠቀማል? ሳይንቲፊክ ሜተዶችን ፕሮሰሶችን እና አልጎሪዝሞችን ይጠቀማል። ምን ለማድረግ? ቱ ኤክስትራክት ኖሌጅ ኖሌጅን ምን ለማድረግ? እውቀትን ኤክስትራክት ለማድረግ ከምን? ስትራክቸር ዴታ እና አንስትራክቸር ዴታ እና ከሰሚ ስትራክቸር ዴታ ማለት ነው። ዴፊኒሽኑ ምን ይላል? መልቲ ዲሲፕሊናሪ ፊልድ ዛት ዩዝስ ሳይንቲፊክ ሜተዶችን ፕሮሰሶችን እና አልጎሪዝሞችን ተጠቅሞ ኖሌጅን እውቀትን ኤክስትራክት ማድረግ ከየት? ከዳታ ዳታ ኦኬ ዘ ዳታ ካን ቢ ዛት ኢዝ ፍሮም ስትራክቸርድ ሰሚ ስትራክቸርድ ዴታ አንስትራክቸርድ ዴታ ማለት ነው። ይሄ ግልጽ እንዲሆንላችሁ መልቲ ዲሲፕሊናሪ ፊልድ ነው ስል ብዙ ፊልዶች ምን ያደርጋሉ? ኢት ኮምባይንስ ዘ ኖሌጅ ኤንድ ቴክኒክ ፍሮም ዋት ዲፈረንት ፊልድ ማለት ነው። ዲፈረንት ቴክኒኮች እና ዲፈረንት ኖሌጆቹን ፍሮም ዲፈረንት ኤሪያ ይጠቀማል ማለት ነው። መልቲ ዲሲፕሊናሪ ማለት ኦኬ ለምሳሌ ኮምፒውተር ሳይንስ ስታቲክስ ላይ እና ማቴማቲክስ ላይ ከዚህ ፊልዶች ኢንቮልቭ ይሆናሉ ማለት ነው። ኦኬ ሌላ እንትን ነው ስንል ለምሳሌ ዩዝስ ምን ብያለሁ? ፕሮሰሶችን ወይም ደግሞ ሜቶዶችን ወይም ደግሞ አልጎሪዝሞችን ሜቶዶችን ይጠቀማል ስል ምንድነው? ጀስት ጀነራል ሜቶድ ሲባል ምንድነው? ዌይ ኦፍ ጀስት ወይ ደግሞ አን አፕሮች ቱ ዱ ሰምሲንግ ነው አይደለ? ለምሳሌ የሆነን ነገር ክላሲፋይ ልታደርጉ ትችላላችሁ። የሆነን ነገር ምን ልታደርጉ ትችላላችሁ? ክለስተር ወይም ደግሞ ፕሪዲክት ልታደርጉ ትችላላችሁ። ጀስት እነዚህ ምን ይባላሉ? ሜተድ ይባላሉ። ኦኬ ሜተድ ፎር ፕሪዲክቲንግ፣ ሜተድ ፎር ክላሲፋይንግ ሊሆኑ ይችላሉ። ሜተድ ፎር ፕሮሰሲንግ ደግሞ ፕሮሰስ ከተባለ ጀስት ሲሪስ ኦፍ ስቴፕ ነው አይደለ? ለምሳሌ ዳታ ኮሌክሽን ስቴፕ ላይ ዳታ ኮሌክት ማድረግ፣ ዳታውን አኖቴት ማድረግ፣ ዳታውን ክሊን ማድረግ የመሳሰሉ ዳታውን አናላይዝ ማድረግ፣ ዳታ ኪውሬት ማድረግ ቀጣይ ላይ እናያቸው። እነዚህ ፕሮሰስ ይባላሉ። አልጎሪዝም ማለት ደግሞ ሲሪስ ኦፍ ጀስት ሲኩዌንስ ኦፍ ኢንስትራክሽን ሴት ኦፍ ኢንስትራክሽን ሊሆን ይችላል። ለምሳሌ ሁለት ቁጥር ደምር ብትባል አልጎሪዝሙ መጀመሪያ የመጀመሪያውን ቁጥር መቀበል፣ ሁለተኛውን ቁጥር መቀበል፣ ሶስተኛ አዲሽን ኦፕሬተር መቀበል፣ ከዛ በኋላ አዲሽን ኦፕሬሽን መስራት ጀስት ሲኩዌንስ ኦፍ ኢንስትራክሽን ወይም ደግሞ ስፔሲፊክ ሴት ኦፍ ኢንስትራክሽን ጀስት አልጎሪዝም ሊሆን ይችላል። ዳታ ሳይንስ ዩዝስ ሰች ቴክኒክስ ቱ ኤክስትራክት ኖሌጅ ኤንድ ኢንሳይትስ ፍሮም ዋት ዘ ዳታ ካን ቢ ዋት ስትራክቸርድ ሰሚ ስትራክቸርድ ኤንድ ዋት አንስትራክቸርድ ማለት ነው። ግልጽ ነው። ዲፈረንት ፊልዶችን ይይዛል። ማንን? ኮምፒውተር ሳይንስ፣ ማቴማቲክሶችን፣ ስታቲክስ እነሱንም ይይዛል፣ ኢንክሉድ ያደርጋል። ምን ሜቶዶችን ይጠቀማል? ሜቶዶችን፣ ፕሮሰሶችን፣ አልጎሪዝሞቹ ምን ለማድረግ? ኖሌጅን ኤክስትራክት ለማድረግ ከምን? ከዳታዎቹ ዘ ዳታ ካን ቢ ስትራክቸርድ ሰሚ ስትራክቸርድ ኤንድ አንስትራክቸርድ እነዚህ ታይፕ ኦፍ ዳታ ታይፕ ነው። ቀጣይ ላይ እናያቸዋለን። ኦኬ ሰሚ ስትራክቸርድ እና አንስትራክቸርድ ያልኳቸው ማለት ነው። the other one is that data science is much more than simply analyzing data. okay analyzing ዳታ መተንተን ብቻ አይደለም፣ አናላይዝ ብቻ ማለት አይደለም ዳታ ነው። ኦኬ a number of አክቲቪቲዎች ፐርፎርም ይደረጋሉ። for it also includes what ዳታውን ኮሌክት ማድረግ፣ ክሊን ማድረግ፣ ስቶር ማድረግ፣ ቪዥዋላይዚንግ ማድረግ ዳታውን as well as building a model to make prediction or support what decision. okay ዳታ ሳይንስ ዳታውን ከመተንተን በላይ ነው፣ ወይም ደግሞ ሌላ አክቲቪቲዎች ኢንክሉድ ይደረጋሉ ነው የሚለን። ለምሳሌ ዳታን ኮሌክት ማድረግ፣ ክሊኒንግ ለምሳሌ ፎቶ የሆነ ናምበር ኦፍ ፎቶ ወስዳችሁ
ያንን ፎቶ ቤዝድ ኦን የሆነ ማሽን ለርኒንግ ሞዴል ትሬኒንግ እና ቴስቲንግ ብላችሁ ዳታ ሴቱን ከፍላችሁ ከዛ ቤዝድ ኦን ዛት ዳታ ሴት ዳታ የሆነ ማሽን ለርኒንግ ሞዴሉን በዛ ዳታ ሴት ትሬን አድርጋችሁ አንኖን የሆነ ዳታ ሲሰጣችሁት ክላሲፋይ የሚያደርግላችሁ ሞዴል ሊሆን ይችላል። ሶ መጀመሪያ ላይ ምን ታደርጋላችሁ? ዳታ ሴቱ ኢሜጁን ኮሌክት ታደርጋላችሁ። ከዛ በኋላ ስክሊን ለምሳሌ ኢሜጁ የሆነ ብለርድ የሆነ ኖይዝ ወይም ደግሞ ጥሩ ያልሆነ ኢሜጅ ከሆነ ኮንትራስቱ መጨመር ወይ ደግሞ ሌላ ነገር ሊሆን ይችላል። እሱም ክሊን ታደርጋላችሁ። ሌላ ሶርስ ታደርጉታላችሁ ኢን ሰም ስቶሬጅ ዲቫይስ። ከዛ ቪዥዋላይዝ ዘ ዴታ ታዩታላችሁ። ቴክስት ከሆነ ለምሳሌ ኢን ዘ ፎርም ኦፍ ዋት ግራፍ ቻርትስ ኤንድ ቴብልስ ቪዥዋላይዝ ልታደርጉ ትችላላችሁ። አስ ዌል አስ ቢልዲንግ ዘ ሞዴል ማሽን ለርኒንግ ሞዴል ቢልድ አድርጋችሁ ቤዝድ ኦን ዛት ሞዴል ዩ አር ጎይንግ ቱ ፕሪዲክት ኦኬ ሜክ ፕሪዲክሽን ታደርጋላችሁ። ይሄም አንድ ዳታ ሳይንስ ነው። ሌላ ሶስተኛው ጋር መጣው ጋር ዳታ ሳይንስ ኢት ኦፈርስ ሬንጅ ኦፍ ሮልስ ኤንድ ኢት ሪኳየር ዋት ሬንጅ ኦፍ ስኪል ኦኬ ብዙ ሮል ያላቸውን ሰዎች ኦኬ ኦፈር ይጠይቀናል ዳታ ሳይንስ ኦኬ ሶ ኢት ኦፈርስ ዋት ሬንጅ ኦፍ ሮልስ ኤንድ ኢት ሪኳየርስ ዋት ዲፈረንት ስኪልስ ኦኬ እቺን እዚህ ጋር ምን ትያያዛላችሁ ዳታ ሳይንስ offers range of roles and requires different skills so range of roles እንባል ሮል ብዙ ሮል ያላቸውን ሰዎች ይጠይቃሉ ዳታ ሳይንስ ለመስራት ፎር ኤግዛምፕል ዳታ አናሊስቱ ዳታ ኢንጂነሩ ማሽን ለርኒንግ ኢንጂነሩ እነዚህ ነገሮችን ኦፈር ሊያደርግ ይችላል those people having what skill of what writing ኮድ ሊሆን ይችላል ኮዱን መጻፍ ስታቲስቲክስ አናላይዝ ማድረግ ዳታውን ኮሙኒኬሽን and what ቢዝነስ አንደርስታንዲንግ የሚያደርጉ ስኪሎችን ሪኳየር ያደርጋል ማለት ነው ሶ ኢን ጀነራል ዳታ ሳይንስ ሪኳየርስ ሬንጅ ኦፍ ሮልስ ሃቪንግ ዋትስ ዲፈረንት ስኪሎቹ እነዚህ ናቸው ሮሎች ደግሞ እነዚህ ናቸው ማለት ለምሳሌ ማሽን ለርኒንግ ሞዴል ቢልድ ለማድረግ ከሆነ ማሽን ለርኒንግ ምንድነው ኢንጂነሩ ምንድነው ጀስት ሮል ነው ምን ሊያደርግ ይችላል ኮዱን ሊጽፍ ይችላል ኦኬ ኮድ የሚሰራውን ኮድ ሊጽፍ ይችላል ማለት ሞዴሉን ቢልድ ለማድረግ የሚጽፈውን ኮድ ሊጽፍ ይችላል ማለት ነው ሶ ከዚህ አንግል ትይዟታላችሁ ጋር ማለት ነው ሌላ ጀስት ዳታ ሳይንስ እንደዚህ ዲፋይን ካደረግ ነው what is data scientist okay data scientist ከተባለ ደግሞ it is the person who performs analysis on the data okay ዳታውን አናላይዝ የሚያደርግ የሚተነትን okay የሚተነትን ምን ይባላል ዳታ ሳይንቲስት ይባላል and give what insight or ደግሞ extract what knowledge የሚያደርግ to make what a prediction ወይም ደግሞ to make a decision ፕሪዲክት ለማድረግ እዚህ ጋር አሁንም አንድ ነገር ሊያዝላችሁ ልድገምና ዳታ ሳይንስ in data science the data science has the responsibility of making prediction from what the data okay data scientist data science ላይ ምን አደረግ you have the responsibility to make prediction for example ላሳያችሁ ኤግዛምፕል ለምሳሌ ተማሪዎቹ 2017 ላይ ዝቅተኛ ውጤት እያመጡ ነው just ተብሎ ታሰበና ጥናት based on data ኦኬ ዳታ ሳይንስ ነው የምነግራችሁ ኦኬ ሶ 2017 ላይ ተማሪዎች ዝቅተኛ ውጤት አመጡ ጥናት ሊካሄድ ነው ሶ ምን ሊደረግ ተፈለገ የ2017 ላይ ሶ የ2015 እና 16 የበፊቶቹ ማለት ነው 14 15 16 ተማሪዎች ምን ተሆነ ዳታ ተንተን ታየና ኮምፔር ሲደረግ ከ2017 ተማሪዎች ጋር no it is not good okay so based on certain ማሽን ለርኒንግ ሞዴሎቹን በበፊት ዳታዎቹን ተጠቅመው የ2016 16 እና 15 ዳታ አይቶ ጀስት የሆነ ማሽን ለርኒንግ ሞዴል ቢውልድ ተደርጎ based on that ሞዴል ምን ያደርጋል ፕሪዲክት ያደርጋል because of this reason student result becomes just poor ብሎ ፕሪዲክት ያደርጋል ማለት ነው ሌላ ኤግዛምፕል ለምሳሌ የዛሬውን ቴምፕሬቸር ሂዩሚዲቲውን እና ቴምፕሬቸሩን ምን አደረጋችሁ ዳታ አለ ቴምፕሬቸር እና ዳታ ካለ in data scientist ምን ያደርጋል has the responsibility of making prediction from the data okay ዳታዎችን ልንገራችሁ ቴምፕሬቸር እና ሂዩሚዲቲ የዛሬውን ዳታ እና የዛሬውን ቴምፕሬቸር እና ሂዩሚዲቲ አይታችሁ የነገውን ምንድን ቴምፕሬቸር ፕሪዲክት ማድረግ whether it is rainy or what sunny so እንደዚህ አይነት እንትኖቹ ምን ይባላሉ based on the data predicting what some prediction ማለት ነው so the main purpose of the data science is ምን ይለናል to find what patterns ይለናል okay so እዚህ ጋር ደግሞ ምንድነው finding what the pattern within the data and use several techniques to analyze and draw the perception of
from the data። ይሄ ደግሞ ምንድነው የሚለው finding a pattern ሲባል ምንድነው አብሮ የሚሄዱ ነገሮች something that is repeated or ደግሞ recognizable in data ወይም ደግሞ in trend ወይም ደግሞ in certain relationship ያላቸው ነገሮችን ማድረግ ፋይንድ ማድረግ ማለት ነው። ፋይንዲንግ ፓተርን ማለት ሪፒትድ የሆነ ሪሌሽንሺፕ ያላቸው ከሰምቲንግ ጋር ምን ማድረግ ፋይንድ ማድረግ። ለምሳሌ ፓተርን ሲባል ሱፐር ማርኬት ላይ ከሄዳችሁ ዳቦ የምትገዙ ከሆነ ሞስት ኦፍ ዘ ታይም ዳቦ ሱቅ ላይ ምን አለ? ወተት አለ። ኦኬ ዳይፐር የሚገዛ ለህፃን ሰው ምን ሊገዛ ይችላል? ዋይብስ ሊገዛ ይችላል። ሶ ጀስት ፋይንዲንግ እንደዚህ አይነት ነገሮች ማለት ዘ ሜን ፐርፐዝ ኦፍ ዳታ ሳይንስ ቱ ፋይንዲንግ ዚ ፓተርንስ ፓተርን ናቸው ዊዝን ዘ ዳታ። ዳቦ ቤት ላይ ምን አለ? ወተቱም ዋይብስ ጋር ዳይፐር ጋር ዋይብስ ጋር ማለት እነሱ ነገሮች ፋይንድ ማድረግ ዩዚንግ ዋት ዲፈረንት ቴክኒኮችን ነው። ኦኬ ሶ ዳታ ሳይንቲስት ኤም ቱ ድራይቭ ኮንክሉዥን ሜክ ኮንክሉዥን ፍሮም ዋት ዘ ሆል ዳታ። ኦኬ ከሆል ዳታ ኮንክሉድ ያደርጋሉ ማለት ነው። ዊዝ ሄልፕ ኦፍ ዘስ ኮንክሉዥን ዳታ ሳይንቲስት ካን ሰፖርት ዘ ኢንዱስትሪስ ኢን ሜኪንግ ዋት ቢዝነስ ስማርት ቢዝነስ ዲሲሽን ማለት ነው። ስማርት ቢዝነስ ዲሲሽን ቤዝድ ኦን ዳታ ዲሳይድ ያደርጋሉ። ፎር ኤግዛምፕል ዝም ብለን ከምንተነብይ ይልቅ አየር ሁኔታውን ዌዘር ቱሞሮ ዊል ቢ ጀስት ዋት ሬኒ ኦር ሰኒ ቤዝድ ኦን ቱዴይ የዛሬውን ምንድን ቴምፕሬቸር እና ሂዩሚዲቲውን አይቼ አም ጀስት ቱ ፕሪዲክት ዋት ዌዘር ቱሞሮ ዊል ቢ ዋት ሬኒ ኦር ሰኒ ኢት ኢዝ ጀስት ስማርት ቤዝድ ኦን ዋት ቱዴይስ ዳታ። ኦኬ ቤዝድ ኦን ዋት ቱዴይስ ዳታ ስማርት የሆነ ዲሲሽን ሰራለሁ ወይም ደግሞ ዲሳይድ አደርጋለሁ ማለት ነው። ዚት ኢዝ ኮልድ ዋት ዳታ ሳይንስ ማለት ነው። ሶ ዳታ ሳይንስ ከሆነ ዳታ ሳይንቲስቱ ከላይ ያለ ነው ሰው የሆነው ፐርፎርማንስ አናላይዝ ኦን ዘ ዴታ። ኦኬ አናላይዝ ኦን ዘ ዴታ። ሶ ዘ ኔክስት ዋን ኢዝ ዛት ጀነራይዝ እናደርገው እስኪ። ሶ ዳታ ሳይንስ ኢዝ ኦል አባውት ምን ይለኛል? asking correct question, visualizing data, modeling data and making what better decision ነው ይለኛል ማለት ነው። so asking a correct question and analyzing the raw data ነው ይለኛል። እነዚህን ሙሉ የያዘ ምንድነው ይለኛል? ዳታ ሳይንስ ነው። ኢዚ አንደርስታንድ እንድታደርጉ ይሄን ደግሞ ምንድነው? so asking correct question ለምሳሌ what is the reason that students become having scored ፑር የሆነ ሪዛልት። ኦኬ ለምሳሌ ለምንድነው ዘንድሮ ተማሪዎቹ ፑር የሆነ ውጤት ቢያመጡ ለምንድን ነው ያመጡ? ጀስት አይ አም ጎይንግ ቱ አስክ ኤ ኩዌስችን ኮሬክት ኩዌስችን። ኦኬ ከዛ በኋላ ቪዥዋላይዝ አደርጋለሁ። ሶ 2017 ላይ ለምንድን ነው ተማሪዎቹ ሜልን በዚህ ሴሚስተር ላይ ሜል እና ፊሜል ይሄን ያህል አመጣዋል? ይሄን ኢን ዘ ፎርም ኦፍ ግራፍ ሊሆን ይችላል፣ ኢን ዘ ፎርም ኦፍ ቴብል ሊሆን ይችላል። እሱ ቪዥዋላይዝ ማድረግ። ከዛ በኋላ ሞዴል ዘ ዳታ ሞዴል ስናደርግ ሞስት ኦፍ ዘ ታይም ዩዚንግ ማሽን ለርኒንግ ሞዴሎች ጋር እሱን ምን እናደርጋለን? ሞዴል ቢውልድ እናደርግና ቤዝድ ኦን ዛት ሞዴል ምን እናደርጋለን? ሜክ ኤ ቤተር ዲሲሽን ማሽን ለርኒንግ ሞዴሉ ነው ሞስት ኦፍ ዘ ታይም ዲሳይድ የሚያደርግልኝ ማለት ነው። ሶ እነዚህ ነገሮች ምን ይባላል? ዘ ሆል ጀስት ዳታ ሳይንስ ይባላሉ ማለት ነው። ዳታ ሳይንስ ይባላሉ። ኦኬ ሶ ዘ ኔክስት ዋን ኢዝ ጀስት ዳታ እና ኢንፎርሜሽን የሚባሉ ከዳታ ሳይንስ ጋር የሚሄዱ ወርዶች አሉ። ዋት አር ዘስ የሚለው እናያለን። ዋት ኢዝ ዴታ፣ ዋት ኢዝ ጀስት ኢንፎርሜሽን። ሶ የመጀመሪያው ዳታ ዳታ it is defined as representation of facts, representation of concepts, representation of what? Instruction. Okay, yes, representation of facts, representation of what? Concepts and representation of what? Instruction. Concept just fact ከተባለ something that is true information አይደለ? እሱን represent ማድረግ። For example, the sunrise on the east or ደግሞ the color of milk is white. Just it is what? Representation of fact. Concept ካላችሁ ደግሞ just it is an idea or ደግሞ general understanding of ምን something አይደለ? ኮንሴፕት ከተባለ እሱ ነው ጀነራል አንደርስታንዲንግ ኦፍ something ወይ ደግሞ አይዲያ ማለት ነው። ኦኬ ሶ እነሱን ነገሮች ሪፕሬዘንት ማድረግ። ከስተመር ሳቲስፋክሽን ለምሳሌ ኮንሴፕት ነው። ኢንስትራክሽን ደግሞ ኢንስትራክሽኖች፣ እነዚህ ኢንስትራክሽኖች ደግሞ ኮማንዶች፣ እነሱን ሪፕሬዘንት ማድረጊያዊ ኢን ፎርማላይዝድ ማነር። ኦኬ ኢን ፎርማላይዝድ ማነር እነሱ ምን ሆነው ኢንፎርማላይዝድ ማነር ሪፕሬዘንት ተደርገው ምን ይባላል? ጀስት ዳታ ይባላል። can be defined as representation of facts, concepts, instruction in a formalized manner ነው የሚለው which እነዚህ ግን ሪፕሬዘንት ሲደረጉ ምንድነው? suitable for communication, suitable for interpretation, suitable for processing by people and machine. ኦኬ በፒፕሎች እና በማሽኖች easily suitable for communication መሆን አለባቸው ማለት ነው። ሌላ ቤስት ዳታን በጣም ዲፋይን የሚያደርግልን ምንድነው? unprocessed fact and figure. ኦኬ unprocessed የሆነ ነው። እሺ ገና ፈርዘር የሆነ ፕሮሰሲንግ ያስፈልገዋል ማለት ነው። unprocessed facts and figures ነው ዳታ ማለት ነው። so the other is what?
it can be represented with the help of what alphabet በአልፋቤቶች ከኤ እስከ ዜድ በካፒታል እና በስሞል within the digits ከ0 up to 9 and what special characters are used to represent what the data. Okay, so data can be represented using what alphabets, using capital and small letters, using the digits and special character የምንላቸው እነዚህ መደመርም አዲሽን ሰብትራክሽን መልቲፕሊኬሽን ዲቪዥን ሰብትራክሽን ግሬተር ዛን ሌዛን የሚባሉ ሲምቦሎችን ተጠቅመን we can represent what a data, we can write a data ማለት ነው። እነዚህን ተጠቅመን ዳታ ራይት ማድረግ እንችላለን ማለት ነው። so ዳታ ማለት unprocessed fact and figures ማለት ነው። ኦኬ ሚኒንግ የሌለው ቀጣይ ላይ እናየዋለን። unprocessed ኮንቴክስት የሌለው ሚኒንግ የሌለው ማለት ነው ዳታ። so the next one is that ዳታ እንደዚህ ከሆነ the next one is just information. okay information ምንድነው? just processed የሆነ ዴታ ያያችሁት ቅድማም ፕሮሰስድ ነበረ። ይሄኛው ደግሞ ፕሮሰስ የሆነ ዳታ which decision and action are based on what the decision and action ማለት ነው። okay so processed የሆነ ነው። okay it is the data that has been processed in the form that is meaningful. ይሄ ደግሞ ሚኒንግ አለው okay to the recipient and is of real or perceived value in the current or the prospective action or decision of the recipient. in general ምንድነው? information is just unprocessed data which has a meaning አለው okay furthermore information is interpreted data ማለት ኦርጋናይዝድ የሆነ ነው ስትራክቸርድ የሆነ ነውና ፕሮሰስድ የሆነ ነው ማለት ነው። ኦኬ ፕሮሰስድ የሆነ so information is a processed data within meaning እና ኮንቴክስት ያለው that is just also what interpreted data, meaning when we say interpreted data it is a data that is organized, structured and processed የሆነ ማለት ነው። ኦኬ processed የሆነ ማለት ነው። ኦኬ ዲፈረንሳቸውን እናያለን። ዲፈረንሳቸውን so data ከተባለ it is raw facts with no context and what meaning የለውም። እሺ meaning okay so raw data with no context and meaning ብላችሁ እዚህ ጋር ጨምሩበት። እሺ raw data or raw fact with no context and meaning እና ኮንቴክስት የለውም። it is just a number and text እና ምንድነው ነምበር ነው። እሺ እዚህ ጋር ስንመጣ ኢንፎርሜሽን ጋር ስንመጣ ደግሞ it is the data with context and what meaning እና ምን ያለው ኮንቴክስት ያለው meaning እና ኮንቴክስት ያለው ኦኬ ሚኒንግ እና ኮንቴክስት ዋት ያለው ማለት ሚኒንግ እና ምን አለ ኮንቴክስት አለው። ምን እንደሆነ አሳያችኋለሁ። ሚኒንግ እና ኮንቴክስት ማለት ፕሮሰስ የሆነ ነው። ኦኬ ፕሮሰስ የሆነ ነው just a data which is just summarized, organized and analyzed ማለት ነው። አናላይዝድ የሆነ ኦርጋናይዝድ የሆነና ሰመራይዝድ የሆነ ዳታ is just called information. so ምን አልኳችሁ just ዳታ ከተባለ it is just raw fact with no context and no meaning. for example ዛሬ እንደዚህ አድርጌ ብጽፍ አንድ ሁለት እና 2 0 1 7 ብዬ እንደዚህ ብጽፍ ምንድነው 1 7 ብዬ ብጽፍ do you understand this ምን ማለት እንደሆነ 1 2 2 0 1 7 ምንም ሚኒንግ የለውም አይደለ so it is just data ነው። ኦኬ ነገር ግን እንደዚህ አድርጌ ስላሽ አድርጌ ብጽፍ just is አንደኛው አንድ ቀን ሁለተኛው ወርና 2017 ነው የሚል ሚኒንግ ነው። so የመጀመሪያው ምንድነው ዳታ ነው። እንደዚህ ሲጨምርበት ግን ምን ይሆናል ኢንፎርሜሽን ይሆናል ማለት ነው። ኦኬ ኢንፎርሜሽን ነው። ሌላ just 10 45 ብዬ ዝም ብዬ ብጽፍ 10 እና 45 ብዬ ብጽፍ ምንድነው it is just a data ኦኬ ምንም ሚኒንግ የለውም ምንም ኮንቴክስት so እንደዚህ ብዬ ግን this is what my monthly salary ብዬ ብጨምርበት this is my salary ብዬ ብጽፍበት just ምን ሰጠ it is just a data with meaning and context so ኤግዛምፕሎች አሉ። ለምሳሌ እንደዚህ ብላችሁ ታገኙ 5 1 0 1 2 ብላችሁ there is no a meaning and context so it is just data ዴታ ነው ማለት ነው። ይሄ ዴታ ነው ይላችኋል። ኢንፎርሜሽን ከሆነ ግን ይሄን አይታችሁታል 5 ቀን 10ኛው ወር 12 ዓመት ነው the date of your final exam or the date of your birth date ሊሆን ይችላል። so ወደ ኢንፎርሜሽን ቀየራችሁት ማለት ነው። so ሌላ 5 1 0 1 2 እንደዚህ ብቻ ብላችሁ ጽፉ ምንድነው ቅድሙ ምንድነው ዴታ ነው አይደለ so ይሄኛውን ግን ምን ማለት ይችላል 51012 ብር
this is just my monthly salary ብላችሁ ቢቀይሩት ምን አደረጋችሁት? ኢንፎርሜሽኑን ኮንቴክስት እና ሚኒንግ ጨመራችሁለት ማለት ነው። ሶ ዲፈረንሳቸው ምንድነው? ያዙ ዲፈረንሳቸውን። ዳታ ኢዝ ሮ ፋክት ዊዝ ኖ ኮንቴክስት ኤንድ ሚኒንግ። ሪማይንድ ዳታ ኢዝ ጀስት ሮ ፋክት with no context and meaning, just it is a number. Unprocessed data, it's just unprocessed የሆነ ነው። unprocessed የሆነ ቴክስት ነው። okay? When we go to information, it is just a data with meaning and context. It is just a processed data. It is just a data which is summarized, organized, and what? Analyzed የሆነ ሚኒንግ አለው። ኢንፎርሜሽን ዳታ ዲፈረንሳቸውን ከዚህ ጋር ይሁ ማለት ነው። okay? ዲፈረንሳቸውን ከዚህ ጋር ይሁ። the next one is that ዳታ ፕሮሰሲንግ ሳይክሎች አሉ። ፕሮሰስ ስናደርግ እና ምን ስንት ስንል ፕሮሰስ ዳታ ስናደርግ የምንከተላቸው ሳይክሎች ማለት ነው። ሶ ዳታ ፕሮሰሲንግ ማለት ምንድነው ይለናል? ሪስትራክቸሪንግ ሪኦርደሪንግ ኦፍ ዘ ዳታ። ምንድነው ሚኒንጉ? ሪስትራክቸሪንግ ኤንድ ሪኦርደሪንግ ኦፍ ዘ ዳታ ባይ ዘ ፒፕል ኦር ደግሞ ባይ ዘ ማሽን። በማሽኑ ዳታውን ሪኦርደር ወይም ደግሞ ስትራክቸሩን እንደገና መቀየር ወይም ደግሞ ሪኦርደሩ መቀየር to increase what? Their usefulness ወይም ደግሞ add value for what? particular purpose. ፐርፐዙን ቫልዩን አድ ለማድረግ ማለት ነው። ወይም ደግሞ ዩዝፉልነሱን ኢንክሪዝ ለማድረግ። so data processing ምንድነው ከተባላችሁ just it is restructuring, reordering of the data. It can be performed by the people or the machine to increase what? The usefulness of the data. okay? The usefulness of the data. okay? so example ልስጣችሁ። ለምሳሌ ኤ ተባለ ተማሪ assume that A B C እና D ተማሪዎች ቢኖሩም just if I want to put the name of such students in decreasing order, it becomes what? B ሊሆን ይችላል። ማነው ሶሪ ይሄንን just ላጥፋና erase. okay? so ምን ሊሆን ይችላል? ዲክሪዚንግ ሳስቀምጠው ምንድነው የሚሆን? just D C B እና ይሄ ማለት ነው። ሶ እኔ ከፈለኩት ምንድነው ለምሳሌ ኤግዜል ላይ ይሄን ኢንፑት ሰጣችሁትና ምን ሆነ? ይሄን አውትፑት ይሰጣችኋል። ዲክሪዚንግ ስታስቀምጡ አልፋቤቶችም ማለት ነው። ሶ ሪስትራክቸር አደረኩትኝ አይደለም? ኦርደሩን አልቀየርኩትም። ሪኦርደር በምን ሰራሁትኝ? በወረቀት ላይ ምጽፍ ከሆነ ጀስት በፒፕል ነው የተሰራ። በኮምፒውተር ላይ በኤግዜል ከሰራሁት ደግሞ ምንድነው? it is performed by the machine. okay? so ለምንድን ነው እኔ በሰሙዌል ልፈልገው እችላለሁ። እንደዚህ ለዩዝፉልነሱ ወይም ደግሞ ለሆነ ፐርፐዝ ነው የፈለኩት ማለት ነው። so data processing just ይሄ አሁን ያሳየኋችሁ an example of data processing. okay? so data processing just consists of us the following basic steps አሉ። the steps are input processing and what? output. okay? output. so input ማለት ቅድም ይሄን ስሰጠው በአሴንዲንግ ኦርደር አናላይዝ አደረገልኝና ዲሴንዲንግ ኦርደር አናላይዝ አደረገልኝና ዲሴንዲንግ አልፋቤት ሰጠኝ። ይሄ ኢንፑት ነው፣ ይሄ አውትፑት ነው። ሰርቴን ኦፕሬሽን ተሰርቶ ዲስፕሌይ አደረገልኝ ዲክሪዚንግ ኦርደር ማለት ነው። ሶ thus three steps consist of the data processing cycle ናቸው። ዳታ ፕሮሰሲንግ ሳይክል ከተባለ ኢንፑት ፕሮሰሲንግ እና አውትፑት አሉ ማለት ነው። ሶ ይሄ ፊገሩ የሚያሳየኝ ዳታ ፕሮሰሲንግ ሳይክል ነው ማለት ነው። ሶ ኢን ዲቴል እናያቸዋለን እነሱን። ኢንፑት ማለት ምን ማለት ነው ይለኛል። ኦኬ ሶ ኢን ዚስ ስቴፕ the input data is prepared in some convenient form of what? processing. ስለዚህ ኢንፑት ላይ ምን ይሆናል? ዳታው ፕሪፔርድ ይደረጋል። ኦኬ in some convenient ወይም ምቹ ለፕሮሰሲንግ ምቹ ሆኖ ማለት ነው ፕሪፔርድ ይሆናል። ኦኬ ዳታው ኦኬ so the form of data will depend on the processing machine. okay? form of data ምን ከማሽን ወደ ማሽን ዲፔንድ ይሆናል። so for example when electronics computer are used, the input data can be recorded on one of several type of storage mediums. data can be stored ወይም ደግሞ ሪከርድ ይደረጋል እያለኝ ነው። from hard disk ሊሆን ይችላል፣ CD ሊሆን ይችላል፣ ወይም ደግሞ ፍላሽ ሊሆን ይችላል። okay? so input ላይ ምን ይደረጋል? data is prepared in convenient way that is suitable for what? processing. okay? ዳታው ምን ይደረጋል? ፕሮሰስ ይደረጋል in convenient way. okay? ወይም ደግሞ ምቹ ሆኖ ለዳታ ፕሮሰሲንጎች ማለት ነው። so የመጀመሪያው ሳይክል ምንድነው? ኢንፑት የምንለው ማለት ነው። okay? input. the next one is just processing.
processing. In this step, the input data is changed to produce data in more useful form. That is good. Okay. So data ወደ ምን ይቀየራል? input data process ይደረግና in a form that is what more useful ማለት ነው። more useful ይሆናል። Okay. more useful ይሆናል። For example, interest can be calculated on deposit on a bank ይልናል። ለምሳሌ based on your deposit amount of money, interest can be calculated አይደለ? So calculating an interest is just a process. Okay. calculating interest is just a process based on what input ባንካችሁ ጋር ባለው input ማለት ነው። or ደግሞ a summary of sales for the month ለምሳሌ ሽያጭን ሪፖርት based on month እንትን ብትሉ again ምንድነው it is generating sales report is just process ነው። okay process ነው ለሚለው okay the third cycle is just output okay output at this stage the result of the proceeding step is collected ደግሞ ምን ይሆናል የተሰራው ፕሮሰስ የተደረገው ዳታ ምን ይሆናል ሪዛልቱ collected ይሆናል ነው የሚለው the particular form of output data depend on the use of the data so ዳታው ምንድነው አውትፑቱ ዲፔንድ ኦን what the input of the data output data depends on the use of the data so ምንድነው የሚለን ቴክስት ካገኘ ምንድነው ኢንፑት ከተቀበልክ ቴክስት ነው ኦኬ ኢሜጅ ከወሰድ ኢሜጅ ነው ቪዲዮ ከወሰድ ቪዲዮ ነው ዳታ የምታገኘው ማለት ነው ኦኬ ቪዲዮ ነው የምታገኘው so for example output data may be payroll for what employees ለምሳሌ ፔሮል ሊሆን ይችላል ፔሮል ምንድነው የሚያደርግ አውትፑቱ ለሰራተኞቹ ብር ኦኬ ብር ምን ይደረጋል አካውንታቸው ጋር ይገባል that is output so in general የፕሮሰሲንግ ሳይክሎችን አንደርስታንድ እንድታደርጉ ምን ልንገራችሁ ኤግዛምፕል ምን ኤግዛምፕል ስጣችሁ ኢንፑት ፕሮሰሲንግ አውትፑት አይደለ እዚህ ሪመምበር ለማድረግ እንትን ጋር ሄዱ ኤቲኤም ጋር ሄዳችሁ ኤቲኤም ጋር ምንድነው የምታደርጉ ኢንፑት ምን ታደርጋላችሁ ምን ታስገባላችሁ ኤቲኤማችሁንና ምናችሁን ፒናችሁን ኢንፑት አስገባችሁ ከዛስ ኤቲኤም ማሽኑ ፕሮሰስ ያደርጋል ኦኬ ፕሮሰስ ያደርጋል ምን whether you have enough balance or not ቼክ ያደርጋል አይደለ ብር ይቆጥራል ካለ ደግሞ ብር ይቆጥራል ኦኬ it's just processing አይደለ ከዛ በኋላ ምን ታደርጋላችሁ at the end ብር ካለ ብር ታወጣላችሁ that is the output ብር ምን ያደርጋል ቆጥሮ ይሰጣችኋል output ይሰጣችኋል ደረሰኝ if there is ደረሰኝ ካለ ደረሰኝን ይሰጣችኋል again this is counter example input processing output ማለት ነው input processing output ሌላ ፎቶ ካላችሁ ፎቶ ለምሳሌ አነሳችሁና ፎቶ ተነስታችሁ ፎቶ ጀስት አያምርም ወይም ደግሞ ብለርድ የሆነ ነገር አለበት ምን ታደርጋላችሁ ኮንትራስቱንና ብራይትነሱን ወይም ደግሞ ሰርቴን ኢፌክት ጨምራላችሁ አየን this is just ሌላ ኤግዛምፕል ነው ኦኬ ሶ የመጀመሪያ ዳታውን ጀስት ብራይትነሱን ወይም ደግሞ ኤዲት ልታደርጉ ነው ፎቶውን የመጀመሪያው ፎቶ ኢንፑት ተቀበላችሁ ኢንፑት ወሰዳችሁና ከዛስ increasing the brightness decreasing the brightness adjusting some contrast is just processing ይባላል ከዛ በኋላስ ፋይናሊ ሴቭ ታደርጉታላችሁ ያኛው ሴቭ ያደርጋችሁት ፎቶ ምንድነው it is an output okay an output okay so ከዚህ ፐርስፔክቲቭ ማየት ትችላላችሁ ማለት ነው እዚህ እንዲገባችሁ so the next one is just data processing እንደዚህ ከሆነ ዳታ ፕሮሰሲንግ ምኖች አሉ ቱሎች አሉ ኦኬ ዳታ ፕሮሰሲንግ ለማድረግ የምንጠቀምባቸው ቱልስ መሳሪያዎች አሉ እነዚህ ምንድናቸው SAS ወይም ደግሞ ስታቲስቲካል አናላይዝ ሶፍትዌር ነው ዌካ most of the time ዳታ ማይኒንግ ላይ ነው የምንጠቀምበት ዌካ ይባላል ሌላ ኤክሴል ማይክሮሶፍት ኦፊስ ላይ የምናገኘው ኤክሴል ወይም ደግሞ ስፕሬድሺት የምንለው ማይክሮሶፍት ስፕሬድሺት የምንለው እነዚህ ምኖች አሉ ቱሎች አሉ ያዟቸው እሺ ቱል ከተባላችሁ just a tool used to make data processing okay data processing ግን ለመስራት የምንጠቀምባቸው ቱሎች ናቸው ኦኬ so ኤክሴል አለ ዌካ አለ ስታቲስቲካል አናላይሲስ ሶፍትዌር ወይም ደግሞ SAS የምንላቸው ሶፍትዌር as general እንደዚህ ብላችሁ ያዟቸው ኦኬ ቱል for what making a data processing ኦኬ so ምን አሉ ሶስት ነገሮች አሉ እነዚህ ነገሮች ያዟቸው ኦኬ ያዟቸው the next one is that data type የዳታ አይነቶች and their representation how they are represented so data type አለን dt ልበለውና so we can describe we can look data type from what two perspectives አሉ okay from computer programming perspective እና CP and from what data analysis perspective okay from the data analysis what perspective ማለት DA so ከነዚህ ሁኔታዎች ወይም ደግሞ ከነዚህ እንትኖች
ዳታ ታይፖችን ዲስክራይብ እናደርጋቸው እስኪ። ሰው ዳታ ታይፕ ካን ቢ ዲስክራይብ ፍሮም ዳይቨርስ ፐርስፔክቲቭ ዲስክራይብ ማድረግ እንችላለን። ከረንትሊ ግን እኛ ላይ እዚህ ማኑዋል ላይ እዚህ ክላስ ላይ የምናያቸው ዳታ ታይፕ ፍሮም ኮምፒውተር ሳይንስ ፍሮም ዚ ኮምፒውተር ሳይንስ ኤንድ ፍሮም ኮምፒውተር ፕሮግራሚንግ ፐርስፔክቲቭ እና ዳታ ታይፕስ ፍሮም ዋት ዳታ አናላይቲክስ ፐርስፔክቲቭ ብለን በሁለት እንከፍላቸዋለን። ኦኬ እናያቸዋለን ማለት ሰው ዳታ ታይፕን በየት መንገድ ከኮምፒውተር ፕሮግራሚንግ ፐርስፔክቲቭ እና ፍሮም ዘ ዳታ አናላይቲክስ ፐርስፔክቲቭ እናያለን ማለት ነው። ኦኬ ሶ የመጀመሪያው ዳታ ታይፕ ፍሮም ዋት ኮምፒውተር ፕሮግራሚንግ ፐርስፔክቲቭ ይታያቸዋል። ሶ ዳታ ታይፕ ፍሮም ዋት ኮምፒውተር ፕሮግራሚንግ ፐርስፔክቲቭ የምንለው ምንድን ነው? ከኮምፒውተር ፕሮግራሚንግ ሞስት ኦፍ ዘ ታይም ኮምፒውተር ሳይንስ እና ኤሌክትሪካል ኢንጂነር የምትገቡ ልጆች ናቹራል ከሆናችሁ እነዚህን ዲፕሊ ትማራላችሁ። ኦኬ ዲፕሊ ትማራላችሁ። ሶ ኖርማሊ ኦልሞስት ኦል ፕሮግራሚንግ ላንጉጆች አሉ እንደ ሲ ፕላስ ፕላስ ጃቫ የሚባሉ ፕሮግራሚንግ ላንጉጆች ኤክስፕሊሲትሊ ኢንክሉድ ዶኔሽን ፎር ዋት ዳታ ታይፕን ይጠቀማሉ። ኦኬ ሶ ዲፈረንት ላንጉጅ ሜይ ዩዝ ዲፈረንት ተርሚኖሎጂስ ቱ represent uses what data type different programming language use different techniques ይጠቀማሉ ነው የሚለን but in general from computer programming language data types can be from ምንድን ያልኋችሁ ኮምፒውተር ፕሮግራሚንግ ፐርስፔክቲቭ በኮምፒውተር ፕሮግራሚንግ ፐርስፔክቲቭ ላይ ምን አይነት ዳታ ታይፖች አሉን? ኢንቲጀር የሚባል ኦኬ ኢንቲጀር የሚባል አንድ ቡሊያን የሚባል ሁለት ካራክተር የሚባል ሶስት ፍሎቲንግ ፖይንት የሚባል አራት ስትሪንግ የሚባል ወይም ደግሞ አልፋ ኒውሜሪክ የሚባል አምስት አምስት አለ ማለት ነው። ሶ ፍሮም ኮምፒውተር ፕሮግራሚንግ ፐርስፔክቲቭ ዜር አር 5 ታይፕስ ኦፍ ዋት ዳታ ታይፕ። የመጀመሪያው ኢንቲጀር ይለናል። ኢንቲጀር ማለት ዩዝድ ቱ ስቶር ዋት ሆል ነምበሮችን ስቶር ለማድረግ የምንጠቀምበት ኢንቲጀር። ሆል ነምበር ማለት ዴሲማል የሌለው ኢትካን ቢ ዋት አንድን ሁለትን 13ን 25ን 21ን ሊሆን ይችላል። ኦኬ እነዚህ ነገሮች ስቶር ለማድረግ የምንጠቀምበት ማለት ነው። ቡሊያን ደግሞ ስቴትመንት ትሩ እና ፎልስ ሲሆኑ ስቴትመንቶችን ምን ለማድረግ ስቶር ለማድረግ የምንጠቀምበት ቡሊያን ኢትካን ቢ አይዘር ትሩ ኦር ፎልስ የሚባለው። ኦኬ ካራክተር የሚባለው ደግሞ ዩዝድ ቱ ስቶር ኦንሊ ሲንግል ካራክተር ሲንግል ሌተር ሲንግል አልፋቤት ኢትካን ቢ ዋት ኤ ሊሆን ይችላል ቢ ሊሆን ይችላል ወይም ደግሞ ሲ ሊሆን ይችላል። ይሄን ያን ሲንግል ካራክተርን ስቶር የሚያደርግ ማለት ነው። ፍሎቲንግ ፖይንት ወይም ደግሞ ፍሎት የምንለው ደግሞ ዩዝድ ቱ ስቶር ዋት ሪል ናምበር ወይም ደግሞ ነምበር ዊዝ ዴሲማሎች ማለት ነው። እዚህ ጋር ደግሞ ጀስት ዴሲማል ሉክ ኢት ኦኬ ዴሲማል ኦኬ ዴሲማል ምኖችን ነምበሮችን ማለት ነው። ዴሲማል ነምበሮችን ስቶር የሚያደርግ ሉክ ኢት እሺ ይሄኛው ምንድነው ኢንቲጀር ምን ነምበረው ሆል ነምበሮችን ይሄኛው ደግሞ ዴሲማል ነምበሮችን። ሌላ ምን አለው አልፋቤት ኤንድ ስትሪንግ የሚባሉ አሉ አልፋ ኒውሜሪክ ስትሪንግ። እነዚህ ደግሞ ስትሪንጎችን ዩዝድ ቱ ስቶር ኮምባይኔሽን ኦፍ አልፋቤት ካራክተሮችን ስትሪንጎችን ብዙ። ይሄኛው ለምሳሌ ሲንግል ካራክተር ነበር አይደለ ካራክተር። ይሄኛው ደግሞ ብዙ ካራክተሮች ስቶር ለማድረግ የምጠቀምበት ስትሪንግ ይባላል። እሺ ስትሪንግ ይባላል። ሶ ፍሮም ፕሮግራሚንግ ፐርስፔክቲቭ ዳታ ታይፕ ካን ቢ ዋት ኢንቲጀር ቡሊያን ካራክተር ፍሎቲንግ ፖይንት ኤንድ ዋት አልፋ ኒውሜሪክ ካራክተር ወይ ደግሞ ስትሪንግ ይባላል ማለት ነው። ስትሪንግ ይባላል ማለት ነው። ሶ ፎር ኤግዛምፕል ኢንቴክስ ካላችሁ ጀስት ኢንቲጀር ነው። ይሄ ይታያችኋል ኢንቲጀር ነው። ሁለተኛ ምንድነው ይሄ ዴሲማል ፖይንት የለውም። ሶስተኛ ስትሪንግ ኔም ካላችሁ ይሄ ጀስት ስትሪንግ ዳታ ታይፕ ነው። ለምንድነው ይሄ የኮምባይኔሽን ኦፍ ምንድነው ብዙ ስትሪንግ ስላለበት ማለት ነው። ብዙ ስትሪንግ ስላለበት። ይሄ ደግሞ ምንድነው ፍሎት ነው። ለምን ዴሲማል ፖይንት ስቶር ለማድረግ ምንድነው የሚያገለግል ፍሎት። የሲንግል ካራክተር ከሆነ ምንድነው ሲንግል ካራክተሮች በሲንግል ኮት ነው የሚገለጹ። ይሄኛው ደግሞ ስትሪንግ በደብል ኮት። ሶ ሲንግል ካራክተር ከሆነ ምንድነው ሲንግል ሌተር ከሆነ ካራክተር ዳታ ታይፕ ካር ይባላል። ቡሊያን የሚባል ደግሞ whether it is true or false ኦኬ ትሩ ነው ፎልስ ነው ተብሎ ኢቫሉዌት የሚደረጉ። ለምሳሌ is sunny ብለህ አሁን ሰኒ ነው ወይም today is sunny ብለህ either it can be true or false ነው አይደል። ይሄኛውስ ቡል x greater than ማን ነው x equals to 4 greater than 5 the value of x ምንድነው ፎልስ ነው አይደል። 4 ከ5 አይበልጥም። ሶ ምንድነው ቫልዩ ምንድነው አይዘር ትሩ ኦር ፎልስ። ሶ ቫልዩዎችን ትሩ እና ፎልስ ብለው በቫሉት የሚደረጉ ነገሮችን ስቶር ለማድረግ ምንድነው የምንጠቀምበት ቡሊያን ማለት ነው። ቡሊያን ሶ ዳታ ታይፖች ፍሮም ፕሮግራሚንግ ፐርስፔክቲቭ የመጀመሪያው ኢንቲጀር ዩዝድ ቱ ስቶር ዋት ኢንቲጀር ቫልዩዎችን ወይም ደግሞ ናምበር which have no decimal point ወይም ደግሞ ሆል ነምበሮችን ማለት ነው ስቶር ለማድረግ። ሁለተኛው ስትሪንግ ወይም ደግሞ አልፋ ኒውሜሪክ ካራክተር የምንለው ዩዝድ ቱ ስቶር የኮምባይኔሽን ኦፍ ዲፈረንት ስትሪንግ ኮምባይኔሽን ኦፍ ስትሪንግ ኤንድ ካራክተርስ ናምበር
ኮምባይኔሽን ኦፍ ብዙ ስትሪንጎችን ካራክተሮች ወይም ደግሞ ብዙ አልፋቤቶችን ማለት ነው ስቶር ለማድረግ ለምሳሌ ስምን ስቶር ለማድረግ የምትጠቀምበት ምንድነው string ነው ኦኬ float you do to store what number with decimal not only pi ኦኬ ለምሳሌ 3.5 ብትል it is just float ነው ኦኬ 3.5 ብትል ወይም ደግሞ 10.7 ብትል just it is what float ኦኬ it is what just float ኦኬ ስለዚህ ፍሎቶችን ወይም ደግሞ number with decimal point ስቶር ለማድረግ ማን የሚያገለግለው ፍሎት ካራክተር አየው ካራክተር ምንድነው ሲንግል ካራክተር ለምሳሌ ሴክስ ብለህ ሜል እና ፊሜል ወይም ደግሞ ሌላ ነገር ሁሉ ሲንግል ካራክተር ሴክስን ስቶር ለማድረግ የሚያገለግለው ካራክተር ይባላል ቡሊያን ደግሞ ስቴትመንት ዛት ካን ቢ ቫሊዴትድ ትሩ ኦር ፎልስ አበበ ኢዝ ስቱደንት ይሄ ምንድነው ትሩ ኦር ፎልስ ነው አይደል ሶ እነዚህ ነገሮችን ስቶር ለማድረግ የሚያገለግለው ምን ይባላል ቡሊያን ይባላል ሶ ፍሮም ፕሮግራሚንግ ፐርስፔክቲቭ ምን ብላችሁ መያዝ አለባችሁ ስትሪንግ ካራክተር ፍሎት ቡሊያን እና ኢንቲጀር ተብለው ዳታ ታይፖች በአምስት አይነት አሉ ማለት ነው አምስት አይነት the next one is that from data analytics perspective so from data analytics perspective data type can be what structured semi structured and what unstructured structure ያለው structure የሆነ semi structured እና what unstructured እዚህ ጋር ኢሜጁ ጋር እንደምታዩት so structured ማለት ምን ይታያችኋል in the form of table ነው ይሄ ሮ እና ኮለመን ሪፕሬዘንት የሚደረጉ ይሄኛው ደግሞ ቴክስት ዳታ ኢሜጅ ዳታ ቪዲዮ አውዲዮ እነዚህ ደግሞ ምንድናቸው እነዚህ ይሄኛው አንስትራክቸርድ ነው እሺ አንስትራክቸርድ ኦኬ አንስትራክቸርድ ልበለው ይሄኛው ስትራክቸር ዳታ ደግሞ ቴብል ይሄ ኤክሴል ፋይሎች እና ኤስኪዩኤል ፋይሎች ምን ይባላሉ እነዚህ ስትራክቸርድ ይባላሉ ይሄኛው ደግሞ ኤክስተርናሊ ማርክአፕ ላንጉዌጅ ጄሰን ፋይሎች ሴንሰር ዳታዎች እነዚህ ደግሞ ምንድናቸው ሰሚ ናቸው እሺ ሰሚ ኦኬ ያዙ እዚህ ጋር እሺ ሰሚ ናቸው ዲቴላቸውን አሳያችኋለሁ ሰሚ ናቸው እነዚህ እሺ ከዛ በኋላ ምን አለ ይሄኛው ሜታ ዳታ የሚባል አለ ዳታ አባውት ዳታ ነው ዳታ አባውት ዳታ ቀጣይ ላይ እናያለን ይሄኛው ማለት ሶ ፍሮም ዳታ አናሊሲስ ፐርስፔክቲቭ የዳታ ታይፕ ካን ቢ ዋት ስትራክቸርድ ሰሚ ስትራክቸርድ አንስትራክቸርድ ኤግዛምፕል ከተባላችሁ ለስትራክቸርድ ጀስት ለሰሚ ስትራክቸርድ እዚህ ጋር አሉላችሁ ቴክስቹዋል ዳታ ኢሜጅ ፋይል ቪዲዮ አውዲዮ እነዚህ አንስትራክቸርድ ናቸው ቴክስቹዋል ኢሜጅ ቪዲዮ አውዲዮ አንስትራክቸርድ ይሄ በቴብል መልክ የሚቀመጡ ኤክሴል ፋይሎች እና ኤስኪዩኤል ፋይሎች ምን ስትራክቸርድ ናቸው እነዚህ ኤክስኤምኤል ፋይሎች ጄሰን ፋይሎች እና ሴንሰር ዳታዎች ቴራር ምንድናቸው ሰሚ ስትራክቸርድ ናቸው ይሄኛው ደግሞ ሜታ ዳታ ነው ቀጣይ ላይ እናያቸዋለን ሁሉንም ኢን ዲቴል ኦኬ ሶ from data analytics perspective የዳታ ታይፕ can be what structured ኦኬ structured data type ይባላል so structured data type just it is a type of data type in from what data analysis perspective that the data adheres what predefined data model predefined ምንድን data model አለ and therefore ምንድን ያለን predefined data model and therefore straightforward to what analyze ይለኛል straightforward to what analyze so ይሄኛው ምንድነው የሚለኝ it is just predefined data model ምናቸው አላቸው ኦኬ predefined data model አላቸው structured ናቸው structure ምንድነው የሆነ ፎርማት አለው structured የሆነ ነው ወይም ደግሞ ፎሎ የሚያደርገው ዳታ ፎሎ የሚያደርገው ወይ የሆነ structured የሆነ ፎርማት አለው ማለት ነው ኦኬ so that uses what predefined data model ማለት ደግሞ there is layout አለው ማለት ነው layout there is a layout ወይም ደግሞ specific plan or ደግሞ specific plan ወይም ደግሞ layout አለው how data is what represented ለምሳሌ in the form of row እና column በቴብል መልክ ሊሆን ይችላል just predefined model አይደለ ለምሳሌ እዚህ ጋር እንደዚህ ባረግ ምን አለ it is just structured ነው layout አለ layout ምንድነው in the form of table እንደዚህ ነው አይደለ so ምንድነው there is it adheres it uses what a predefined data model and therefore it is straightforward to analyze ለማድረግ ቀላል ነው straightforward ነው ቀላል ነው ማለት ነው ምኖች structure data ላይ so the uses what predefined data model ማለት there is just ምን አለ layout አላቸው ማለት ነው layout can be in the form of table ሊሆን ይችላል ኦኬ the next one is that structure data conforms tabular formatን ይጠቀማሉ ኦኬ tabular format with a relation between the different rows and columns so row እና column there is use tabular format
ታቡላር ፎርማት ከተባለ ምን አለው? ሮ እና ኮለመን አለው። በሮ እና በኮለመኖች መካከል ዜር ኢዝ ኤ ሪሌሽንሺፕ ነው የሚለን። ሶ ኮመን ኤግዛምፕል ከተባላችሁ ኤግዜል ፋይሎች ማይክሮሶፍት ኤግዜል የምንለው እና ኤስኪዩኤል ላይ ደግሞ ዳታቤዝ ነው የምናገኘው ስትራክቸርድ ኩዌሪ ላንጉጅ የሚባል አለ። ኤስኪዩኤል እነሱ ምንድን ናቸው? ስትራክቸርድ ናቸው ማለት ነው። ሶ ኢች ኦፍ ዘ ስትራክቸርድ ሮው ኤንድ ኮለመን ዛት ካን ቢ ስቶርድ ይሆናል የሚለው። ፎር ኤግዛምፕል ይሄኛው ምን አለ? ቴብል ነው። ኦኬ ቴብል ካለ ኔም አሊሴ እና ቦብ ኤጃቸው 25 እና 30 ሲቲ ኒውዮርክ እና ለንደን ነው። ሶ እንደዚህ ስታዩት ጀስት ኢዚ ነው አይደል? አናላይዝ ለማድረግ ይሄኛው ስም ነው፣ ይሄኛው ኤጅ ነው፣ ይሄኛው ሲቲያቸው ነው። አንደርስታንድ ወይም ለማድረግ ጀስት አናላይዝ ለማድረግ ኢዚ ነው። ፕሪዲፋይንድ ዳታ ሞዴል ይጠቀማል። ምኑ? ፎር ኤግዛምፕል ቴብሉ ማለት ነው። ቴብሉ ማለት ነው። ቴብሉ ሶ ስትራክቸር ከተባለ በዚህ ሁኔታ ያላችሁ ዳታ ኢዝ ሪፕሬዘንትድ ኢን ዘ ፎርም ኦፍ ታቡላር ፎርማት ነው። ታቡላር ፎርማት ነው። ኤግዛምፕል ኤክሴል ፋይል እና ኤስኪዩኤል ዳታቤዞች ማለት ነው። እዚህ ጋር መያዝ ያለባችሁ ነገር። ሶ ዘ ኔክስት ዋን ኢዝ ጀስት ምን ይባላል? ዘ ኔክስት ዋን ኢዝ ጀስት ሰሚ ስትራክቸርድ ዳታ ታይፕ። ሰሚ ስትራክቸርድ ዳታ ታይፕ ይባላሉ። ሰሚ ስትራክቸርድ ዳታ ታይፖች ደግሞ ምንድን ናቸው? ሶሪ ሰሚ ስትራክቸር ዳታ ታይፖች ደግሞ ምንድን ናቸው? ሶ ዘይ አር ዋት ሶ ዘይ ኢዝ ኤ ፎርም ኦፍ ዳታ ታይፕ ኤ ፎርም ኦፍ ስትራክቸር ዳታ ታይፕ ናቸው። እነዚህ ደግሞ ኤ ፎርም ኦፍ ዋት ስትራክቸር ዳታ ታይፕ ናቸው። ኤ ፎርም ኦፍ ዋት ስትራክቸር ዳታ ታይፕ ፎርም ኦፍ ስትራክቸር ዳታ ታይፕ ዛት ዳዝ ኖት ኮንፎርም ዊዝ ኤ ፎርማል ስትራክቸር ዳታ ሞዴል ወይም ደግሞ ቴብል የለም እዚህ ጋር እሺ ቴብል የለም። ኦኬ እዚህ ጋር ሶ ኢት ኢዝ ጀስት ኤ ፎርም ኦፍ ዋት ስትራክቸር ዳታ ታይፕ ነው፣ ግን ጀስት ሰሚ ነው ማለት ነው። ሰሚ ነው። ኦኬ ሰሚ የሆነ ነገር ነው። ሙሉ ምን አይደለም ስትራክቸርድ አይደለም ማለት ነው። ሰሚ ስትራክቸርድ ነው ማለት ነው። ኦኬ ሰሚ ነው። ኦኬ ሰሚ ነው። ሶ አይከተልም። ስትራክቸርድ የሆነ ዛት ዳዝ ኖት ኮንፎርም ነው። ኮንፎርም ማለት መከተል እንደዛ ነገር። ሶ ኢት ኢዝ ጀስት ዛት ዳዝ ኖት ኮንፎርም ዋት ፎርማል ስትራክቸር ኦፍ ዳታ ሞዴሎች። እነዚህ ቴብሎች የሉ አሶሲኤትድ ዊዝ ሪሌሽናል ዳታቤዝ። ሪሌሽናል ዳታቤዝ ማለት ምንድነው? ሪሌሽን ከተባለ ቴብል ማለት ነው። እሺ ሪሌሽናል ቴብሎች የሉም። ኦር አዘር ፎርም ኦፍ ዳታ ቴብልም የለም። እዚህ ጋር ቴብል ወይም ደግሞ ሪሌሽናል ዳታቤዞችን አይከተልም የለውም ወይም ደግሞ አይከተልም ማለት ነው። ዱ ኖት ኮንፎርም የለም። በት ዩ ምን ይጠቀማሉ? ታግስ ኤንድ ዋት ማርከርስ ታጎችን እና ማርከሮችን ቱ ሴፓሬት ዋት ዋን ኤለመንት ፍሮም ዚ አዘር ኤለመንትስ። ዜር ኢዝ ኖ ዋት ስታንዳርድ ወይም ደግሞ ሪሌሽናል ዳታቤዝ ኤንድ ሪሌሽናል ዳታ ቴብሎች የሉም። ኢንስቴድ ኦፍ ዘም ዘይ ዩዝ ዋት ታግስ ኤንድ ማርከርስ ቱ ሴፓሬት ዋን ኤለመንት ፍሮም ዚ አዘር ኤለመንት ማለት ነው። ዚ አዘር ኤለመንት ሶ ዜርፎር ዜ አር ካውልድ ዋት ሰልፍ ዲስክራይቢንግ ስትራክቸር ይባላሉ። ሰሚ ስትራክቸሮች ምን ይባላሉ? ሌላ ስማቸው ሰልፍ ዲስክራይቢንግ ስትራክቸር። ኤግዛምፕል ከተባላችሁ ጄንሰን ፋይሎች እና ኤክስኤምኤል ወይም ደግሞ ኤክስትሪምሊ ማርክአፕ ላንጉጆች ምን ይባላሉ? they are just ሰሚ ስትራክቸርድ ዴታ ታይፖች ናቸው ማለት ነው። ሰሚ ስትራክቸር ዴታ ታይፖች ናቸው። ሶ ጄንሰን ፋይል እና ኤክስኤምኤል ፋይሎች ጃቫስክሪፕት ኦብጀክት ኖቴሽን ማለት ነው። ይሄ ፕሮግራሚንግ ነው። ኦኬ ፕሮግራሚንግ ላንጉጅ ነው። ጀንሰን የሚለው ጃቫስክሪፕት ኦብጀክት ኖቴሽን እና ይሄኛው ደግሞ ኤክስኤምኤል ኤክስትሪምሊ ማርክአፕ ላንጉጅ ኤግዛምፕል ናቸው። ለምን? ለሰሚ ስትራክቸር ማለት ነው። ሰው እንደዚህ ነው። ኦኬ ለምሳሌ አይታችሁታል። አላይን ፎልስ ፓራሜትር አርጊውመንት ስቴትመንት ይሄ አንድ ታግ ነው። ኦኬ ታጉ ይታያችኋል። ይሄኛው ታግ የሚለው ከዚህ ሶ ይሄኛው አንድ ምንድነው? አንድ ኤሌመንት ነው ለማን? ለአላይን ለሚለው ከዛስ ክላስ ኔም ብሎ ትሩ አሁንም ምን አለ? ይሄውን እንደ ታግ አይደንቲፋይ የሚደረግበት አይዘር ካን ቢ ብሬስ ሊሆን ይችላል ወይም ደግሞ ሌላ ፓራሜትር ኤሌመንቶችን ሴፓሬት ለማድረግ ይጠቀሙበታል። ኦኬ ይጠቀሙበታል። ኦኬ ሶ ጄንሰን ፋይሎች እና ኤክስኤምኤል ፋይልስ ያር አንስትራክቸር ሰሚ ስትራክቸር ዳታ ታይፕ ዘይ ሃው ኖ ዋት ዳታ ቴብል ወይም ደግሞ ሪሌሽናል ዳታቤዝ የለም። ኢንስቴድ ዘይ ዩዝ ዋት ታግስ ኤንድ ማርከርስ ቱ ሴፓሬት ዋን ኤሌመንት ፍሮም ዚ አዘር ኤሌመንት ማለት ነው። The subtype of data type from data analysis perspective is just unstructured ምንም አይነት ስትራክቸር የሌለው። ኦኬ የመጀመሪያው ዌል ስትራክቸር ዌል ነበረ። ሰሚ ስትራክቸር ማን ነው? ስትራክቸር ያልነው። ሰሚው ደግሞ ፓርሻል ስትራክቸር ነው። ይሄ ደግሞ ምንም አይነት ስትራክቸር የሌለው። ኦኬ አንስትራክቸር ዳታ ኢዝ ኢንፎርሜሽን ዛት አይዘር ዳዝ ኖት ሃቭ ፕሪዲፋይንድ ዳታ ሞዴል የምንለው የእንትኖቹን ነው። ኦኬ ፕሪዲፋይንድ ዳታ ሞዴል የሌለው ወይም ደግሞ ኦርጋናይዝድ ፕሪዲፋይንድ ማነር የሌለው። ይሄኛው ደግሞ የሰሚ ስትራክቸር ወይም ደግሞ የስትራክቸር አይነት ባህሪም የለውም። የሁለቱም የለውም።
So unstructured information that is typical text ናቸው። ቴክስት ሄቪ but may contain such as ዴቶችን ነምበሮችን እና ፋክቶችንም ሊይዝ ይችላል ነው የሚለው። most of the time ቴክስት ሄቪ ናቸው። ታይፒካሊ ቴክስት ናቸው። ኦኬ this result is irregularity and ambiguity በጣም ambiguous ናቸው። that make it difficult to understand using what traditional program understand ለማድረግ they are ምንድናቸው? ambiguous ናቸው። they are what difficult ናቸው። ኦኬ as compared to what structured ታይፖች ጋር ኮምፔር ሲደረጉ they are ambiguous ናቸው። they are difficult to understand so common example ከተባላችሁ ምንድናቸው? አውዲዮ፣ ዘፈን፣ ቪዲዮ። ይሄ የምታየው ቪዲዮ። ይሄ ደግሞ ኖ ኤስኪዩኤል። ኤስኪዩኤሎች ምን ነበሩ? ስትራክቸርድ ነበሩ። ኖ ኤስኪዩኤል ማለት ደግሞ ኤስኪዩኤል ያልሆነ ወይም ደግሞ ስትራክቸርድ ኩዌሪ ላንጉጅ ያልሆኑ ምን ይባላሉ? አንስትራክቸርድ ዳታ ታይፕ ይባላሉ ማለት ነው። ግልጽ ነው። ሶ ይሄንን ይመስላል ማለት ነው። ሌላ ጀስት ሜታ ዳታም ይባላል። ኦኬ ዳታ አባውት ዳታ ኢዝ ጀስት አን ኢንተረስቲንግ ቲንግ። ኦኬ ሜታ ዳታ ማለት ኢዝ ጀስት ዳታ አባውት ዳታ what is amazing ቲንግ። ኦኬ ዳታ አባውት ዳታ what does it mean? ኦኬ ዳታ አባውት ዳታ አስባችሁታል? ዳታ አባውት ዳታ ሶ metadata is just data about a data. It provides what? Additional informations about specific set of data. ይሄ ደግሞ እንዲገባችሁ ዳታ about a data ማለት ለምሳሌ እናንተ just ፎቶ ስቱዲዮ ሄዳችሁ ፎቶ ብትነሱ ፎቶ ላይ ምን አለ? ዴቱና የተነሳችሁበት ዴትና ቀኑና dates it contain the dates the photo is captured and the name of the studio ሊኖር ይችላል። studio name of what studio where or ደግሞ the location of the studio again location ሊኖር ይችላል። so beyond to your photo there is what date name of studio and the location. okay so they provides እነዚህ ለፎቶአችሁ ምንድናቸው? አዲሽናል ኢንፎርሜሽን ናቸው። ሜታ ዳታ ይባላሉ። ኦኬ ሶ ስለ ፎቶአችሁ ፎቶ አንድ መረጃ ነው፣ ግን ስለ ፎቶ ምን አለ? ዴታ ሌላ ተጨማሪ ዳታ the date the name of the studio and the location of what the studio where it is የሚለውን ነገር ምን ያደርጉልኛል? ሶ ሜታ ዳታ የምንለው እነዚህ ነገሮች ናቸው። ፎቶአችሁ አንድ ዳታ ነው፣ ስለዚህ ግን ሌላ ዳታ ሜታ ዳታ ይባላል። provides additional information about specific set of data ነው። For example, in a set of program, for example, metadata could be described when and where photo is just taken. Okay? Photo መቼና እንትን አለ የሚለውን ነገር ዲፋይን ያደርግልኛል። the metadata then provides field or dates አይታችሁታል። ፊልዱን እና ዴቱን and location የተወሰደ by themselves can be considered structured data ናቸው because this is metadata is frequently used by big data solution for internal analysis. so big data metadata ቢግ ዳታ ላይ እንጠቀማለን ነው የሚለን። ኦኬ ሶ ኢን ጀነራል ግን ሜታ ዳታ ከተባለ it is just data about data. for example ከተባላችሁ ፎቶ ተነስታችሁ የፎቶው ዲቴል ኢንፎርሜሽን just it is data about the data. okay this is all about today's class. ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ቻናሉን just ለሌሎቻችሁ ሼር አድርጉ። አጌን ለፈተናዎቹን አዘጋጅቼ just ኪውዝ ወይም ደግሞ እንደ ወርክ ሽት አዘጋጅቼ እልክላችኋለሁ። ለፈተና የሚያግዟችሁ ነገሮች ስለ ቪዲዮውን ስላያችሁ ዋች ስላደረጋችሁ ቴንክ ዩ ፎር ዩር ዋቺንግ። መልካም ጊዜ። ኦኬ ሰብስክራይብ አድርጉ ቻናሉን። ሌላ ቀጣይ ላይ እንገናኛለን። ኦኬ ባይ